የኢንጆይ ኢትዮ ኢንተርቴይንመንት ቤተሰቦች እንደምን ከርማችኋል? ዛሬ ወደ እናንተ ይዤ የመጣሁት ሁለት በተለያየ ርዕስ የተጻፉ ሁለት ግጥሞችን ይሆናል። ጽዮን መስፍን ነኝ፣ አብራችሁኝ ቆዩ። የግጥሙ ርዕስ ስደተኛው ይሰኛል። ስደተኛው የተዋጠ አይተፋ ቀን በሰው ሲከፋ ሀገርም ተጥሎ ያላዩት አማሎ ህግርና ሐሳብ ተነጣጥሎ ረግጦ የከፋውን በደግ ቢያሳየው ለውጦ ልቡን አሸፍተው ሊበላ ማርጦ ክብሩን ትቶ ወጥቶ ወርውሮት ካገሩ ኮምጣጤው ቢበዛ ከታለመው ማሩ እንደ ሰማይ ርቆት የከነዓን አጥሩ ቅርንጫፉ ደርቆ ዘርባ ያሳይስሩ መክኖ ወላጅ ቢያጣ ለማተብ ለክሩ ስደትን መረጠ ኩሩ ባለሀገሩ አሜን ይሁን ብሎ ሲስቅ ባልወደደው ትናንት ነገን ወልዶ አመታት አለፈው ምርቃቱን ይዞ ሲለፋ ሲቸገር ለካ ይሻለው ነበር ከህሊናው ሆኖ ጾም ውሎ ማደር 10/05/2013 ሌሊት 1 ሰዓት ላይ ተጻፈ። ሁለተኛው ግጥም ደግሞ እስኪ ዝም ልበል ይላል። እስኪ ዝም ልበል የማሳየው ፍቅር ስቃይ ከታቀፈ የማገድኩት እምነት ላይ ነድ ከነጠፈ ጭንቀት ካላበሰኝ ሰው ልውደድ ማለቴ ያለኝን ባካፈልኩ ግልጽ ሆኖ ለማቴ ያልኩት ከተሰማ ቃሌ ካልጣፈጠ እስኪ ዝም ልበል ይሄ ከበለጠ እውነቱን የማውቀው እኔ ሆኜ ሳለ ጠርጥሮ ላመነ እምነቴን ለጣለ ያላመነ ወዳጅ ቀድሞ በሩን ዘግቶ ጩኸት ሆኖ ሊቀር አፌም ቃል አውጥቶ ማረኝ ዝምታዬ መወደዴ ቀርቶ 20/07/2013 ምሽት 10 ሰዓት ላይ ተጻፈ። እንግዲህ ዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። ይሄንን ሁለት ግጥም ያደረኩበት ምክንያት ደግሞ በኢሜል አድሬሴ የምትጽፉልኝ አስተያየት ወይም ደግሞ ኮሜንት ላይ የምታስቀምጡልኝን አስተያየት በመመርኮዝ ነው። አስተያየቱ ምንድነው? ግማሾቻችሁ አጫጭር ግጥሞችን በጣም ተወዳላችሁ፣ ግማሾቻችሁ ደግሞ ገና ስንሰማው ቶሎ ያልቅብናል ያላችሁኝም አላችሁ። እንግዲህ ሁለቱንም አንድ ላይ ለማስኬድ ሁለት ግጥም በአንድ አድርጌ አቅርቤላችኋለሁ። እንደምትወዱት ተስፋ አደርጋለሁ። ኢንጆይ ኢትዮ ኢንተርቴይንመንት የተሰኘውን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁኝ። ቤተሰብ የሆናችሁ ደግሞ አስተያየታችሁንም በኢሜል አድሬሴ sionmariam8@gmail.com ብላችሁ ብታስቀምጡልኝ ይደርሰኛል። ኮሜንት ላይ ደግሞ የምትጽፉልኝም ይደርስልኛል። ሁላችሁንም ከልብ አመሰግናለሁ። ለዛሬ ይሄንን ይመስላል። መልካም ጊዜ ላለው አብሳ ከላህ ማይሰምጎ አባይ አይ